ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። ረመዳን እንዴት ነው ከእናንተ ጋር? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ኢንሻአላህ በክፍል 4 የሲህር አይነቶች የሚል የማቀርበው አለ። ክፍል 4 የሊፕስቲክ ላይ የሚሰሩ ሲህሮች ዛሬ ደግሞ ይዤላችሁ መጥቻለሁ ማለት ነው። በዚህ በአላህ በሚወደው መንገድ ላይ ከእለት በጠነከረ መልኩ ላስተሳሰረን አላህ ሱብሓነሁ ወተዓላ ክብር ምስጋና ይገባው። ከያለንበት አውጥቶ ኡማውን እንድናገለግል ጥንካሬና ብርታት ሰጥቶን ለዚህ ስራ እንደ ፀሐይ እንድናበራ ምክንያት ለሆነው ለዶክተር አቡ ፈርሃን አላህ እድሜውን ደስታን እንጂ ሀዘንን ያስነካብን ይላል ማለት ነው። የጻፈው መጽሐፉ ከአቡ ፈርሃን ጽናታዊ መጽሐፍ ነው ማለት ነው። የሲህር አይነቶች ምልክታቸውና መፍትሄዎቻቸውን ነው ማለት ነው። በነገራችን ላይ ሲህር በከተማ በገጠር በብዙ ቦታዎች ይሰራል። ግን ምልክቶቻቸውን ካወቅን ራሳችንን ማከም እንችላለን ማለት ነው። ያው የሚመጣ በሽታ አብሮ መድኃኒቱም ስላለ ማለት ነው። እሺ እቃው የሚያመጣው ችግር በፊት ይህ ሲህር በቤት ውስጥ ተጥሎ የተገኘ ሊፕስቲክ የተጣለበት ቤት ላይ የሚፈጠሩ ችግሮች። በቤት ውስጥ ፍቅር አይኖርም። ይህም በተለይ ሴት ልጆች ላይ እጅግ ስነ ልቦናዊ ጫናና ጭቆና በዚህ ሰዓት ላይ ይፈጥራል። ሚስትም ትሁን የቤቱ ሴት ልጅ መልካቸው ብሎም አቋማቸው እጅግ የሚያስብል ምልከታ ወጥቶ ማስጠላት፣ ያለ እድሜያቸው ማርጀት ይፈጠራል። በባልና በሚስት መካከል ያለ ፍቅር ወደ ጥላቻ ይለወጣል። ሴቷ ውስጧ ጭንቀት ይነግሳል። ባሏን ላለማየት በእርሱ ላለመታየት ብዙ ጥረቶችን ታደርጋለች። ባልም ትኩር ብሎ ሲያያት ህመሙ ይቀሰቀስበታል። አንደኛ እጅግ በጣም የሚያስጠላ ከንፈር ያላት ይመስለናል። ሁለተኛ ከንፈራችን በተደጋጋሚ ያብጣል፣ ይሰነጣጠቃል። ማለስለሻ ነገሮችን ብንቀባም እንኳ ይደርቃል። አፍ መሽተት ይጀምራል። ይህ የሲህር መነሻ ነው። ምግብ ቃናዎችን ይለውጣሉ። የምንበላው አይጣፍጠንም። ከንፈራችን መንፈሩ አሊያም መቃጠሉ ሰዎች ባይረዱትም በሶፍት እንኳ መንካት ይከብዳል ከህመሙ የተነሳ። ስድስተኛ አፋችን በተወሰነ ርቀት በላይ አይከፍትልንም። የበፊቱን የአፋችንን እንቅስቃሴ ይገድበዋል። ሰባተኛ ለዚህ በሽታ ትኩስ ሽንት የሚያስነቁ አሉ። ትኩስ ሽንት የሚያስነቃቸው እንኳ በንጋታው መድማት መላላት ይጀምራል። ስምንተኛ ሰው ሁሉ ከንፈራቸውን የሚያይ ይመስላቸዋል። ዘጠነኛ እንዳው የታመመው እንኳ የሊፕስቲክ ሳይቀቡ ወደ ውጭ ማውጣት አይችሉም። አስረኛ ውዱ ሲያደርጉ ከንፈራቸውን አያስነኩም። የሚሞቱ የሚመስላቸው እንዳሉ ለማረጋገጥ ችለናል። ይህ ምልክት ያለባቸው እህት ወንድሞች ወደ ዶክተር ወይም እንደገና ደግሞ ወደ ስኮላርሽፕ የወሰዱ አሊሞች፣ ኡስታዞች ራሱን የቻለ መድኃኒት ያላቸው የሚያክሙ ስላሉ ይህ ምልክት ካለባቸው ወደ እነሱ ሂዶ ሩቅያ ወስደው መታከም ይችላሉ ማለት ነው። ኢንሻአላህ በቀጣይ ቪዲዮ በሌላ ብዙ የሲህር ምልክቶች የሚደረግባቸው በብዙ አይነት ሲህር መደረግ ይደረጋል። ሀገራችን በከተማም ሆነ በገጠር ብዙ
አላህን የማይፈሩ ሲህረኞች ሞልተዋል። እነዛ ደግሞ ያደረጉትን ለማፍሰድ ራሳችንን ማከም እንችላለን ማለት ነው። ይህ ምልክት ካለ የእያንዳንዱ የሰውነት ክፍላችን ምልክት በሚደረግበት ምልክት አለ። ያው ጠንቋይ ቤት በመሄድ ነው ይህንን ሲህር የሚያደርጉት በሚሄድላቸው አይነት ማለት ነው። በሊፕስቲክ ሊሆን ይችላል፣ በፀጉር ሊሆን ይችላል። በእያንዳንዱ በሰውነት ክፍላችን እነሱ በተመቻቸው እና ያጥንቀው ባላቸው ምክንያት ነው ሲህር የሚያደርጉት። ለዛ ደግሞ ለእያንዳንዱ ለፀጉርም ሆነ ለሊፕስቲክም ሆነ ለእያንዳንዱ ለሰውነት ክፍላችን ላደረጉብን የሲህር አይነት ምልክቶቻችን ከዶክተር አቡ ፈርሃን መጽሐፍ ላይ ሁሉም እያንዳንዱ አለ። ያኔ ደግሞ ኢንሻአላህ የምናካፍላችሁ ይሆናል። ስለተከታተላችሁኝ አመሰግናለሁ። ለቀጣይ ልትከታተሉ ጋብዛችኋለሁ። ይጠቅማችኋል። ይህ ምልክት ካለባችሁ ራሳችሁን እንድትፈትሹ እና ራሳችሁን እንድታውቁ